ሰላም እንዴት ናችሁ? በዛሬ ክፍል ቪዲዮአችን ሰላምታን በኦሮምኛ እንዴት እንደምንጠያየቅ እናያለን። ይህ ዋኖፊ ቲዩቶሪያል ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ያደርጋችሁ ኦሮምኛን በቀላሉና በአጭር ጊዜ ውስጥ መማር ትችላላችሁ። ወደ ቪዲዮ እንሂድ። ራጭ ፈያዳ አንተ ነጉማ ማራቤ በደ አኩማ ቆጦብ ያለ ተሚቲ ሱረ ከዱ በራም ወደብ አኩማ ቆጦብ ያለ እንግዲህ እንደሰማችሁት መንሱር ራቹ በዴ ሲለው ናሆም በጣም ደንግጧል። በዴ ማለት ምን ማለት ነው? እሱንም በዚሁ ክፍል ቪዲዮአችን እናያለን። በዴ ማለት የሰላምታ መለዋወጥ አንዱ አካል ነው። እሺ በመጀመሪያ በሰላምታ እንጀምር። አንድ ሰው ጠዋት ስታገኙት ወይም እንዴት አደርክ ማለት ፈልጉ በኦሮምኛ ምን ትላላችሁ? አከምቡልቴ ትላላችሁ። አከምቡልቴ ማለት እንዴት አደርክ ወይም ደግሞ እንዴት አደርሽ ማለት ነው። ለወንድም ለሴትም አከምቡልቴ ይባላል ማለት ነው። ጾታ አይለይም። አከምቡልቴ ማለት ለወንድም ይሆናል ለሴትም ይሆናል ማለት ነው። እንደ አማርኛ እንዴት አደርክ ወይም እንዴት አደርሽ ለሁለቱም ጾታ ለይቶ አይባልም። አከምቡልቴ ካላችሁ እንዴት አደርክ ወይም እንዴት አደርሽ ማለት ነው ማለት ነው። በሁለተኛው ደግሞ ሁለት ሰውና ከዛ በላይ ስታዩ ደግሞ በአማርኛ እንዴት አደራችሁ ለማለት ደግሞ አከምቡልተን ትላላችሁ። ሁለቱም ጾታ ይሁን ሁለትና ከዛ በላይ ከሆኑ ሰዎቹ አከምቡልተን ነው የምትሉት ማለት ነው። ወደ ምሳ ሰዓት ላይ ሰው ስታገኙ ደግሞ በአማርኛ እንዴት ዋልክ ወይም ደግሞ እንዴት ዋልሽ ነው የምትሉት። በኦሮምኛ ደግሞ አከም ኦልቴ ይባላል ማለት ነው። አከም ኦልቴ አሁንም ለወንድም ለሴትም ይሆናል። አንድን ሰው መንገድ ላይ አግኝታችሁ አከም ኦልቴ ካላችሁ እንዴት ዋልክ ወይም ደግሞ እንዴት ዋልሽ ማለት ነው። ጾታ አይለይም ይሄኛው ማለት ነው። ሁለትና ከዛ በላይ ሰው ካያችሁ ደግሞ እንዴት ዋላችሁ ለማለት አከም ኦልተን ነው የምትሉት። አከም ኦልተን ይባላል። ሁለትና ከዛ በላይ ሰው ሆኖ እንዴት ዋላችሁ ለማለት አከም ኦልተን ነው ይባላል። ወደ ከሰዓት አካባቢ ደግሞ ወይ ደግሞ ደናደር ለማለት ደናደር ወይ ደግሞ ደናደሪ ለማለት ደግሞ ምን እንዳለ ነጋምቡሊ ለወንድም ለሴትም ይሆናል። ነጋምቡሊ ማለት ደና አደር ወይም ደግሞ ደና እደሪ ማለት ነው። ሁለትና ከዛ በላይ የሆኑ ሰዎችን ወይ ደግሞ ብዙ ሰዎችን ደና እደሩ ለማለት ደግሞ ምን እንዳለን ነጋምቡላ ማለት ደና እደሩ ወይ ደግሞ ሰላም እደሩ ማለት። ነጋ ማለት ሰላም ነው። ቡላ ማለት ደግሞ እደሩ ማለት ነው። ነጋምቡላ ካለን ደና እደሩ እያልን ነው ማለት ነው። ሌላው ደግሞ በዴ የሚለው ቅድም እንደሰማችሁት መንሱር በዴ ሲል ቪዲዮ ላይ አይታችኋል። በዴ ማለት ምን ማለት ነው? ጠፋ። እንግዲህ መንሱር ያለው ማሊፍ በዴ ነው ያለው። ራቹ ማሊፍ በዴ ሲል ናሆም ደነገጠ። ማሊፍ ማለት ለምን ማለት ነው። በዴ ማለት ደግሞ ጠፋ። ለምን ጠፋ እያለው ነው ማለት ነው። ማሊፍ በዴ ማለት አንድ ሰውን ካያችሁ ወይ ደግሞ አንድ ሰው እናንተን ማሊፍ በዴ ካላችሁ ለምን ጠፋ እያላችሁ ነው ማለት። መልሱም የሆነው ያ ምክንያታችሁ መናገር፣ ለምን እንደጠፋችሁ ምክንያት መመለስ ማለት ነው። አንድ ሰው ጠፍቶ ካያችሁት ወይ ደግሞ ቆይታችሁ ካያችሁት ምንድነው የምትሉት? ማሊፍ በዴ ለምን ጠፋ ትሉታላችሁ። ወይም ለሴትም ይሆናል ማሊፍ በዴ ካላችሁ ለምን ጠፋሽ ወይም ደግሞ ለምን ጠፋ እያላችሁ ነው ማለት ነው። ለብዙ ሰው ሲሆን ደግሞ ለአንድ ሰው ማሊፍ በዴ ሲሆን ለአንድ ሰው ለብዙ ሰው ደግሞ በደን ይባላል። ማሊፍ በደን ካላችሁ ለምን ጠፋችሁ ማለት ነው። ማሊፍ በደን ሁለትና ከዛ በላይ ከሆኑ ሰዎቹ ማሊፍ በደን እንላለን ማለት ነው። ለምን ጠፋችሁ ማለት ነው። ከዛ ያኛው ሰው ምክንያቱም ከነገራችሁ ለምን እንደጠፋ ደግሞ ወሬያችሁን ጨርሳችሁ አትጥፋ ለማለት ከፈለጋችሁ ወይ ደግሞ አትጥፊ ለማለት ከፈለጋችሁ ሂምበዲ እንላለን። ሂምበዲ ለሴትም ለወንድም ይሆናል ማለት ነው። ሂምበዲ ማለት ደግሞ ማለት ነው አትጥፋ ወይም ደግሞ አትጥፊ ማለት ነው። ለምን ጠፋ ብላችሁ ምክንያቱም ሰውየው ምክንያቱም ከነገራችሁ ስትለያዩ ምን ትላላችሁ? አትጥፋ በቃ ትላላችሁ። አትጥፋ ማለት ደግሞ በኦሮምኛ ሂምበዲን ማለት ነው። ለሴትም ሂምበዲን እንላለን፣ ለወንድም ሂምበዲን እንላለን። ሰዎቹ ብዙ ከሆኑ ደግሞ ምን እንላለን? ሂምበዲና ማለት ደግሞ አትጥፉ። ሰዎቹ ብዙ ከሆኑ አትጥፉ ለማለት ሂምበዲና እንላለን። ሌላው ደግሞ ኤሰቲ በዴ ማለት የት ጠፋ ማለት ነው። የት ጠፋ ወይም ደግሞ የት ጠፋሽ ለማለት ኤሰቲ በዴ። ኤሰቲ ማለት የት ማለት ነው። ኤሳ ማለት የት ማለት ነው። ኤሰቲ ማለት ደግሞ ወዴት። በዴ ማለት ጠፋ ነው። ቅድም እንደነገርኳችሁ ወዴት ጠፋ ወይ የት ጠፋ ማለት ነው። ወይ ደግሞ ለሴትም የት ጠፋሽ ለማለት ነው። ኤሰቲ በዴ ማለት እንችላለን ማለት ነው። ከዛ ሰዎቹ ብዙ ከሆኑ ምን እንላለን? የት ጠፋችሁ ለማለት ኤሰቲ በደኒ። ሰዎቹ ብዙ ከሆኑ ማለት ነው ኤሰቲ በደኒ ካልን ወዴት ጠፋችሁ እያልን ነው ማለት ነው። አንድ ሰው አከምቡልቴ ብሎ ሲጠይቃችሁ ደግሞ ምን ብላችሁ ነው የምትመልሱት ማለት ነው? ነጋ
አከም ቡልቴ ብላችሁ መመለስ ትችላላችሁ። ይሄ ማለት ነጋ ማለት ሰላም ነው። አከም ቡልቴ ማለት ደግሞ መልሶ መጠየቅ ማለት ሰላም እንዴት አደርክ ማለት ትችላላችሁ። የሆነ ሰው እንዴት አደርክ ሲላችሁ ወይም ደግሞ እንዴት አደርሽ ሲላችሁ ደና እንዴት አደርክ መልሳችሁ በጥያቄ መመለስ ማለት ነው። አከም ቡልቴ ሲላችሁ ነጋ አከም ቡልቴ ብላችሁ መመለስ ትችላላችሁ ማለት ነው። አከም ኦልቴ ሲላችሁ እንዴት ዋላችሁ ስትባሉ ደግሞ ነጋ አከም ኦልቴ ማለት ትችላላችሁ። ሰላም እንዴት ዋል እንደማለት ነው። አከም ኦልቴ ሲላችሁ ነጋ አከም ኦልት ማለት ትችላላችሁ። ይሄ ማለት ደና ነኝ እንዴት ዋልክ ማለት ነው። ሌላ ደግሞ ነጋን ኦሊ ስትባሉ ሰላም ዋል ወይ ደግሞ ሰላም ወይ ስትባሉ ደግሞ ምን ትላላችሁ? ቶሌ አቲስ ነጋን ኦሊ። ይሄ ማለት እሺ አንተም ሰላም ዋል ወይ ደግሞ እሺ አንቺም ሰላም ወይ ማለት ነው። ቶሌ ማለት እሺ ማለት ነው። ነጋን ማለት ሰላም ማለት ነው። ኦሊ ማለት ዋል ወይ ደግሞ ዋይ ማለት ቶሌ ነጋን ኦሊ ማለት እሺ ደና ዋል ወይም ደግሞ እሺ ደና ዋይ ማለት ነው። አንድ ሰው ማሊፍ በዴ ሲላችሁ ደግሞ ማሊፍ በዴ ማለት ለምን ጠፋ ሲላችሁ ምን ብላችሁ ተመለሳላችሁ? አልጠፋውም ማለት ከፈለጋችሁ ለክ ሂምበድኔ ትላላችሁ። ለክ ማለት አይ ማለት ነው። ሂምበድኔ ማለት ደግሞ አልጠፋውም ማለት ነው። ለክ ሂምበድኔ ካላችሁ አይ አልጠፋውም ማለት ነው። እውነትም ጠፍታችሁ ከሆነ ደግሞ አዎ ጠፍቻለሁ ለማለት ኤዬ በዴረ ትላላችሁ። ኤዬ በዴረ ማለት ኤዬ ማለት አዎ ማለት ነው። በዴረ ማለት ጠፍቻለሁ ማለት ነው። ማሊፍ በዴ ሲላችሁ ለምን ጠፋ ሲሏችሁ አልጠፋውም ለማለት ሂምበድኔ ትላላችሁ። ጠፍቻለሁ ለማለት ደግሞ ኤዬ በዴረ ትላላችሁ። ሂምበዲን ስትባሉ ደግሞ ምን ትላላችሁ? ሂምበዲ ማለት አትጥፋ ሲሏችሁ ቶሌ ሂምበዱ ነው። ቶሌ ሂምበዱ ይሄ ማለት እሺ አልጠፋም ማለት ነው። ቶሌ ማለት እሺ ማለት ነው። ሂምበዱ ማለት ደግሞ አልጠፋም ማለት ነው። ወይ ደግሞ አንተ ነህ የጠፋው ለማለት ወይ ደግሞ አንቺ ነሽ የጠፋሽው ለማለት ደግሞ ሲቱ በዴ ትላላችሁ። አንተ ነህ የጠፋው ወይም ደግሞ አንቺ ነሽ የጠፋሽው። አዎ ጠፍቻለሁ ለማለት ኤዬ በዴረ፣ አይ አልጠፋም ለማለት ለክ ሂምበድኔ፣ አንተ ነህ የጠፋው ወይም ደግሞ አንቺ ነሽ የጠፋሽው ለማለት ደግሞ ሲቱ በዴ እንላለን። ሂምበዲና ወይም ደግሞ አትጥፉ ካላችሁ ደግሞ ቶሌ ሂምበድኑ ትላላችሁ። እናንተ ብዙ ናችሁ፣ አንድ ሰው አትጥፉ ካላችሁ ቶሌ ሂምበድኑ ትላላችሁ። አንተ ብቻ ነህ ወይም ደግሞ አንቺ ብቻሽ ነሽ። አንድ ሰው አትጥፋ ወይም ደግሞ አትጥፊ ሂምበዲን ሲሉሽ ቶሌ ሂምበዱ ያለሽ ወይም ደግሞ ቶሌ ሂምበዱ ትላለ ማለት ነው። የዛሬው ቪዲዮአችን በዚሁ ይበቃል። ቀጣይ በሌላ ቪዲዮ እንመለሳለን። ጥያቄ የሚሆኑባችሁን ነገር ኮሜንት ስር ጻፉልን፣ ወይም ደግሞ ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ሀሳብ ስጡበት። ይሄን ቻናል ደግሞ ሰብስክራይብ እያደረጋችሁ መማር ትችላላችሁ። እናመሰግናለን።